ጤና ይብዛላችሁ ለማለት ወዳለሁ። እንግዲህ እንደወትሮ ሁሉ በፊታችሁ ቆም ያለው ጌታን ቃል እንድንከፋፈል በጣም ጥቂት ጊዜ ወስዳችሁ ይሄን የጌታ ቃል እንድትካፈሉ በብዙ ፍቅርና በብዙ አክብሮት ልጋብዛችሁ እፈልጋለሁ። እንግዲህ ባለፉት ተከታታይ ሳምንታት ምናልባት እድል አግኝታችሁ ይሄንን ፕሮግራም ተካፍላችሁ ከሆነ እየተመለከትን የመጣ ነው አንያ ቆሮንቶስ ምዕራፍ 13 ላይ ስላሉት ስለ አጋፔ ፍቅር ነው እያየን የመጣ ነው። ፍቅር በጣም እጅግ በጣም አስፈላጊ ነው። በተለይ አሁን ለዓለማችን ከምንም ነገር በላይ ከሚበላውም ከሚጠጣውም ከምንም ነገር በላይ የሚያስፈልገን ፍቅር ነው፣ ሰላም ነው። ስለዚህ ለቤታችን ከምንም ነገር በላይ የሚያስፈልገን ፍቅር ነው፣ ሰላም ነው። ፍቅርን እጅግ በጣም ልንፈልገውና ልንከተለው ይገባልና ወንድማችን ጳውሎስ እንደነገርኳችሁ ነው ትምህርቱን ከመጀመራችን በፊት ዝም ብሎ ስለ ፍቅር አውርቶ ሰብኮ ተናግሮ ጽፎ መሄድ እንዳልፈለገ በደንብ ያስታውቃል። ምክንያቱም አንያ ቆሮንቶስ ምዕራፍ 12 ላይ ምዕራፍ 13 ላይ ምዕራፍ 14 ላይ ወንድማችን ጳውሎስ ስለ ጸጋ ስጦታዎችን የተናገረው በጣም ብዙ የጸጋ ስጦታዎችን አንስቷል ከ9 በላይ። ነገር ግን ከነኛ መካከል ላይ ስለ ፍቅር ያወራው ነገር ስለ ፍቅር የተናገረው ነገር ከሁሉ የተሻለ የሚበልጥ ነገር እንደሆነ በጣም ሰዎች ትኩረት ሰጥተው እንዲሰሙት እንዴት እንደፈለገ ደግሞ አይተናል። እያየን የመጣ ነው። ምክንያቱም አንያ ቆሮንቶስ ምዕራፍ 13 ሲዘጋው ራሱ መጽሐፉን ሲዘጋው አንያ ቆሮንቶስ ምዕራፍ 13ን ሲዘጋው ከሁሉ ስለሚበልጥ ነገር አሳያችኋለሁ፣ ከሁሉ የሚበልጠውን ነገር አሳያችኋለሁ ብሎ ከሁሉ ይበልጣል ብሎ ነው ምዕራፍ 13 የገባው። ምዕራፍ 13 እንግዲህ ምዕራፉን በሙሉ ያወራው ስለ አንድ ነገር ነው፣ ፍቅር እያለ ሄደው እና ከሁሉ ይበልጣል ብሎ ሲናገር ቅላል ምዕራፍ 13ም ዝም ብሎ ስለ ፍቅር መናገር አልጀመረም። በደንብ አቴንሽን ስጡኝ። ፍቅር ግን ከሌለኝ ከንቱ ነኝ። ይሄ ቢኖረኝ እምነት ቢኖረኝ ስጋዬን ለእሳት አሳልፌ ብሰጥ እንደው ጀግና ብሆን ያለኝን በሙሉ ሰብስቤ ለድሃ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ግን ከሌለኝ እንደሚንሸዋሸው ጽናጽል ሆኛለሁ። ስለዚህ ፍቅር ግን ከሌለኝ የሚለው ጳውሎስ ምንም ይኖረን ነው ባጭቃ ምንም ይኖረን በጣም ባለሀብት እንሆን እድሜ ጠገብን ብንሆን በኃያላን ልጆቻችን መካከል የተከበብን ብንሆን ረጅም ትዳር ያለን ሰዎች ብንሆን በጣም የተሻለ አገር የምንኖር ብንሆን ስልጣን ቢኖረን ሀብት ቢኖረን የተማረን ሰዎችና ብዙ ሰርተፊኬት የሰበሰቡን ሰዎች ብንኖር ፍቅር የሚባለው ጉዳይ በህይወታችን ከሌለ በትዳራችን መካከል ከሌለ በእያንዳንዱ እንቅስቃሴዎቻችን መካከል ፍቅር የሚባለው ከሌለ ከንቱ ነኝ አይጠቅመኝም እንደሚንሸዋሸው ጽናጽል ሆኛለሁ ብሎ የሚዘጋው ዝም ብሎ አይደለም። ስለዚህ ፍቅር ሞተር ነው፣ ዋና ነው። ፍቅር በሰው ልጆች መካከል ላይ በጣም ጤና ነው፣ ህይወት ነው፣ ውበት ነው። ለፍቅር ያለን ግምት በጣም ፍቅርን አድብተን መከተል አለብን። ለዚህ ነው አንያ ቆሮንቶስ ምዕራፍ ሲዘጋው ራሱ እኮ ሁሉ ነገር በየደረጃው ይቀራል ይሻራል እያለ ከመጣ መጨረሻ የሚቀሩት ደግሞ ፍቅርና ተስፋና እምነት ነው ብሏል። ከዛ ከሁሉ በላይ ደግሞ የሚቀረው እምነትም ፍቅርም ነው። እምነትም ተስፋም የሆነ ቦታ ይቀራሉ። ጸንቶ ግን የሚኖረው ፍቅር ነው። ፍቅር የመጨረሻው ነው። በቃ ፍቅር መጨረሻ የሚቀረው እሱ ነው ስለሚል በፍቅር ላይፍን መምራት እንዴት ወሳኝ ነገር እንደሆነ ትኩረት እንዲሰጡ ፈልጓል። 14ን ጀምራን ያ ቆሮንቶስ ስለ ትንቢትን ያወራው ስለ ልሳንን ያወራው ልሳንን ስለ መተርጎምን ያወራው በጣም በርካታ ነገር ምዕራፍ 14 ተነስቷል። ግን ሲጀምር በምን ጀመረ? 14 ቁጥር 1 ላይ እባካችሁ ወንድሞች ወይ ፍቅርን ተከታተሉ ነው የጀመረው። አሁንም አልለቀቀውም። 12ም አወርቷል፣ 13ም ዘኍልቍ ምዕራፍ አወርቷል። 14ም ሲጀምር የጽሁፉ መጀመሪያ ያደረገው ፍቅርን ተከታተሉ ብሎ ነው የጀመረው። ስለዚህ ፍቅር ዝም ብሎ ተራ አይደለም። ፍቅር የምትፈልገው ነው። ፍቅር የምትከተለው ነው። ፍቅር በጣም ፐርሲው የምታደርገው ነው። በቃ ከአይን መራቅ የለበትም። ምክንያቱም ፍቅር ጠፋ ማለት ሰላም ጠፋ ማለት የትኛውንም ነገር ይሄንን ሊያካክስ አይችልም። ፍቅር በሌለበት ውስጥ ምንም ነገር ብንሆን ትርጉም የለውም። ሰላም በሌለበት ጉዳይ ላይ ምንም ነገር ብናረግ ትርጉም የለውም፣ ጣዕም የለውም፣ አይጣፍጥም፣ ምንም ትርጉም የለውም። ስለዚህ በህይወት ዘመናችን መከተል ያለብን ጉዳይ ቢኖር ፍቅር ስለሆነ ስለዚህ ፍቅር ለተከታታይ ሳምንቶች እያየን የመጣ ነው። የእግዚአብሔር ሰዎች እኔ ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። እነኚህን በሙሉ ለተከታታይ ሳምንታት ተመልክተናል። በነገራችን ላይ ጌታ ቢፈቅድና ብኖር አሁን ትንሽ ጀምረናል። ይሄንኑ ደግሞ ትምህርት
በተከታታይ ከያንዳንዱ ጀምረን በዩቲዩብ ላይ እንጭናለን። ፓስተር ጌታውን ታደሰ ሹሜ ብላችሁ በትገቡ ታገኛላችሁ። ከ60 በላይ ሰርመኖች እዛ ቪዲዮ ውስጥ አሉ። ለተከታተሉ የምትችሉበት እድል አለ ማለት ነው። ዛሬ የምናየው ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም ይላል። በጣም ምን አይነት ስነ ምግባር ነው ፍቅር ያለው። የፍቅር ነገሩ እጅግ ውብ ነው። የፍቅር ትምህርቱ በጣም ጥልቅ ነው። ፍቅር ስለ አመጻ ደስ አይለውም እንጂ ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። በጣም ይገርመኛል። ሁለት ነገር ነው በአንድ ላይ ያመጣቸው። ከእውነት ጋር ደስ ይለዋል፣ ስለ አመጻ ደስ አይለውም። ፍቅር አጋፔ ፍቅር በዚህ ፍቅር ውስጥ የተያዘ ሰው ከእውነት ጋር ደስ ይለዋል፣ ከአመጻ ጋር በምንም ታምር ከአመጻ ጋር ደስ አይለውም ይላል። ስለ አመጽ የግሪክ ቃል ኢቭል ወይም የግሪክ ቃል አዲካ የሚለው ኢቭል የሚለውን ክፍል ደስ አይለውም የሚለውን ሐሳብ በሁለት መልኩ ነው ያስቀመጠው። የመጀመሪያው በሰዎች ውድቀት ወይም ኪሳራ ወይም መፍረስ ወይም በሰዎች ችግርና መውደቅ አይደሰትም የሚል ክፍል ነው ያለው። አዲካ ነው ኢቭል ወይም አዲካ የሚባለው አመጽ፣ ስለ አመጻ ደስ አይለውም የሚለው አመጽ የሚለውን እንግዲህ የግሪክ ቃል አዲካ ስለሚለው ማለት ነው። ኢቭል ስለ አመጻ ደስ አይለውም ማለት ስለ አመጻ የሚለውን ቃል የግሪክ ፍቺ ሲፈታው በሰዎች ውድቀት ወይም ኪሳራ ወይም መፍረስ ወይም በሰዎች ችግርና መውደቅ አይደሰትም ብሎ ነው የዘጋው። ይሄ እንግዲህ መመርመር አለበት ላይፋችን። በሰዎች መውደቅ አይደሰትም፣ አይስቅም። የሰዎች መውደቅ አያስደስተውም። የሰዎች መፍረስ፣ የሰዎች ሞት፣ የሰዎች ኪሳራ፣ የሰዎች መውደቅና ነገራቸው ስታክ አድርጎ መቆም አያስደስተውም። ፍቅር በዚህ አያምንም። ቢወድም ባይወድም ቢፈልግም ባይፈልግም አብረው በሰላም ባይሰላም ባንተ መፈራረስ ደስ አይለውም። ባንተ መውደቅ ደስተኛ አይደለም። በጣም ምን አይነት ባህሪ ነው ፍቅር! ፍቅር እኮ በጣም ጥልቅ ነው። ፍቅር እኮ በጣም ውብ ነው። ፍቅር እኮ በየቀኑ እየጨመርን እያሳደግን ታምር እኮ ነው ፍቅር። ምክንያቱም በሰዎች ውድቀት የማይደሰት፣ በሰዎች ኪሳራ የማይደሰት፣ በሰዎች መፍረስ ደስ የማይለው አመጽ ነው። ይሄ በሙሉ ደስ አይለውም። ስለዚህ አንተ ስስቅ እንደከሰረ ሰማ አከሌ፣ እንደወደቀ ሰማ፣ እንደፈራረሰ ሰማ፣ ከዚህ ወደዚህ ሲሄድ ሁሉ ነገሩ እንደወደመ ሰማ አይደል? የታባቱ አይልም ፍቅር በጣም 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 ጤነኛ ነው። ፍቅር በሰዎች ኪሳራ እንጂ አያረግም። ፍቅር በሰዎች ክስረት እንጂ አያረግም። መውደቅ፣ መፈራረስ፣ መውደቅ፣ መሞት በምንም ታምር አይደሰትም። እንዲህ አይነት ባህሪ የለውም ፍቅር በጣም ይለያል። ስለዚህ ፍቅር ስለ አመጻ ደስ አይለውም የሚለውን ክፍል በሁለት መልኩ ነው ያዩት። አንደኛው እንዳልኳችሁ፣ ሁለተኛው ፍትህ በሌለበት ነገር፣ ጽድቅ በሌለበት ነገር፣ በኃጢአት ጉዳይና ስህተት በሆነ ነገር ደስ አይለውም የሚል ፍቺ ሰጥተውታል። ምን ማለት ነው? አፍርሰ አውድመ አመተ በሰራው ነገር ላይ ደስተኛ አይደለም። ሆኗል እኮ የሆነ የሚታይ የሚጨበጥ ነገር አለ። ግን ያን ያደረከው አፍርሰክ ነው። ያን ያደረከው ቀመተክ ነው፣ አፈናቅለክ ነው፣ ገለክ ነው ያመጣው ያንን ድል ያንን ነገር ያመጣው የሆነ ነገር አፈራርሰ ነው፣ ብዙዎችን አስለቅሰክ ነው። ፍቅር ሲያየው እንጂ አያረግም። ፍቅር በዚህ ደስተኛ አይደለም። ፍቅር ፍትህ በሌለበት ጉዳይ ላይ ፍትህ ተጣሞ ከሆነ ያን ያመጣው ፍቅር አጣመ ከሆነ ያንን ድል ያመጣው ፍትህን አጣመ ከሆነ ጽድቅ በሌለበት ነገር ከሆነ ያንን ቪክቶሪ ይዘ የመጣው ፍቅር ደስተኛ አይሆንም፣ አይተባበርም ካንተ ጋር። እና በሁለት መልኩ ነው ያመጣው ፍቅር ፍትህ የሌለበት ነገር ያበሳጨዋል። ድልም ቢኖርህ ስኬትም ይዘህ ብትመጣ ሀብት እንዳፈራህ ቢሰማህም ያንን ሀብት ያፈራኸው ግን ፍትህ አዛብተህ ከሆነ ጽድቅን አጉልህ ከሆነ በኃጢአት ተደራድረህ ከሆነ ፍቅር ያማዋል፣ አይተባበርም፣ እንዳንተ አይስቅም፣ እንዳንተ ሳቅ አይመጣለትም። ለምን? ፍትህ ጎሏላ። ለምን? ጽድቅ ውስጡ የለማ። ስለዚህ ያማዋል፣ ቆም ይላል። ይሄ ነገር እንዴት መጣ ይላል። ስቃይ ቅስስ ይላል። እንዳንተ አይወርቅም፣ ደስተኛ አይሆንም። አንዱ ፓርት እሱ ነው። ሌላው ግን ቅድም እንዳልኳችሁ እውነት በሆነ ነገር በጣም በሚገርም መልኩ መንፈሳችን አመጽ፣ በሰዎች ውድቀት፣ ኪሳራ፣ ሞት በፍጹም ደስተኛ አይደለም። ከዛ ይልቅ ግን ከእውነት ጋር ደስ ይለዋል ይላል። ከእውነት ጋር ተገናኝታል፣ ከእውነት ጋር ደስ ይለዋል ይላል። በጣም የሚገርመው እውነት በሆነ ነገር፣ ለሌሎች በተደረገ ነገር፣ የእግዚአብሔር ፍቃድ ባለበት ነገር ሁሉ በሚታይ መልኩ ደስታውን ይገልጣል የሚል ትርጉም ሰጥቶታል። ከእውነት ጋር የሚለው አያችሁ፣ ከእውነት ጋር ተብሎ የተቀመጠው አያያዥ ቃል
እኛንም ይመለከታል። ከእውነት ጋር አያች ከእውነት ጋር ማለት በእውነት ከሆነ ያደከው በእውነት ከሆነ ያሸነፍከው ድል ከእውነት የመነጨ ከሆነ ፍትህ አዛብተ ካልሆነ በኃጢአት ያልሆነ ድል ከሆነ ጉዳዩ በእውነት ከአፉ አውጥቶ ሰው በሚያየው ደረጃ ቃል ያወጣ ደስታውን ካንተ ጋር ይካፈላል ኢንጆይ ያደርጋል ላንተ የሆነልህ ነገር ያስደስተዋል ብቻ ጽድቅ ይኑርበት ብቻ ፍትህ አይጓደል አንተ ይዘህ የመጣው ነገር ፍትህ አይጓደልበት እንጂ ኃጢአት የሌለበት ነገር ይሁን እንጂ ካንተ ጋር ኢንጆይ ያደርጋል ካንተ ጋር ደስ ይለዋል የምስጋና ፕሮግራም ያዘጋጃል እልል በሉ ሲባል እልል ይላል እንደውም ካንተ በልጦ ከሰዎች ሁሉ በልጦ እልል ይላል ለምን ከእውነት ጋር ደስ ይለዋል ፍቅር አንዳንድ ሰው እኮ በእውነት ከፍታ ሆነ ያለ በእውነት ከብረሳለ ያንተ ከፍታ ማረካው ባንተ ከፍታ ማይደሰት ባንተ ከፍታ ማይደሰት ባንተ ህይወት ማይደሰት ባንተ ማደግ ማይደሰት ባንተ መክበር ማይደሰት ባንተ ማለፍ ማይደሰት እጅግ በጣም እኮ ይገርማል ፍቅር ባንተ መደሰት ደስ ይለዋል ፍቅር ባንተ ማደግ በጣም እንጆይ ያደርጋል ቀድሞ ምናልባት የሚደውልልሽ ይሆናል ስለዚህ ጉዳይ ሰምቻለሁ እንዴት ድንቅ ነው ባክህ እግዚአብሔር እንኳን ረዳ እንኳን ደስ ያለ ወንድሜ ተባረክ አሁንም ጨምር ይላል ፍቅር ነገር ግን በጥላቻ የተሞላ ሰው ሲሆን ፍቅር በህይወቱ የሌለው ግን ሲሆን የሚደሰተው ያንን እልልታ የሚያወጣው አንተ ስትከስር አንተ ስትወድቅ ነው ያንተ ጉዳይ ሲጠብ ነው የሆነ ቦታ ፖስ ያረግ ሲቆም እንዴት ደስ ይለዋል ስልኩን ያነሳል ለብዙዎች መደውል ያምረዋል ይደውላል ካስፈለገ ደግሞ በጣም ሪቴንድ አድርጎ ያስመስለ ላንተው ለራስ ሊደውል ይችላል እንደዚህ አይነት ነገር ሰምቻለሁ እንግዲህ አይዞ እንግዲህ እያለ በውስጡ እንጆይ ያረገ እየረካ መስማቱን ቀድሞ የሚነግር እሱ ሊሆን ይችላል እግዚአብሔር ሰዎች ፍቅር በህይወታችን እያበበ ሲመጣ እያደገ ሲመጣ በአመጻ ደስ አይለንም በአመጻ ደስ የሚላችሁ ሰዎች ስሙኝ ዛሬ መልእክት አለኝ ሰዎች በአመጻ ደስ የሚላቸው ጊዜ አለ ሰዎች ሲፈርሱ ሰዎች ሲሞቱ ሰዎች ሲወድቁ ሰዎች ፍርክስክሳቸው ሲወጣ የጀመሩት አለይሳካ ሲል በሆነ ጉዳይ መንገድ ላይ ሲቆሙ በራስ ይበላቸው በጣም እንጆይ የሚያደርጉ የሚደሰቱ ሰዎች አሉ ፍቅር ግን ስለ አመጻ ደስ አይለውም ፍቅር ግን በሰዎች መፍረስ በፍጹም ደስ አይለውም ከዛ ይልቅ ከእውነት ጋር ደስ ይለዋል ከዛ ይልቅ የሰዎች እድገት ሲመጣ ወንድሞቹ ሲያድጉ ባልንጀሮቹ ሲያድጉ የሆነ ነገር ሲያድግ አንደኛ ቀድሞ ያመሰግናል ድምጹን ይሰጣል በቃ ሰው በሚያየው በቃ ሰው ሁሉ ያየው ምስጋና ያቀርባል እንዲህ አይነት ባህሪን ያለው ፍቅር አጋፔ ፍቅር በጣም ልዩ ነው የሚባለው ከዚህ አንግል እግዚአብሔር ሰዎች ለምሳሌ ወንድማችን ሶስተኛ ዮሐንስን የጻፈው ወንድማችን ዮሐንስ በጣም ይገርመኛል ሶስተኛ ዮሐንስ 1 ምዕራፍ ነው ያለው ከቁጥር 1 እስከ 4 ስናነብ ጋዮስ ስለሚባል ሰው እሱ ስላሳደገው እሱ ስለወለደው ሰው ይነግሩታል ሰዎች መተው ይነግሩታል በጣም ይገርመኛል ምን አለ ሐዋርያው ወንድሞች መተው ይላል እንግዲህ ስለ ጋዮስ መተው ጋዮስ እንዴት እንደተቀበላቸው እንዴት እንዳስተናገዳቸው ምን እንዳደረገላቸው መተው ነገሩት ለዮሐንስ ሌላ ቦታ ነው እሱ ያለው ወንድሞች መተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል በእውነት ሰውን ለመቀበል መብቃት ሰውን ለማስተናገድ መብቃትን ሰምቼ ሰዎች በአደባባይ ስላንተ ሲመሰክሩ ሰምቼ ደስታዬ ወደር የለውም እጅግ ደስ አለኝ ይላል አያችሁ እጅግ በቃ እኮ የሰው ስም በመልካም ሲነሳ አከሌ እንዲና እንዲ ያደረገልን ቸርነት አደረገልን ተቀበለን አስተናገለን በጉዟችን የሚያስፈልገን ነገር በሙሉ ተከታትሎ ሰጠን ጋዮስ እንዴት የተባረከ ሰው ነው ባክ ብለው መተው ሰዎች ነገሩኝ ደስታዬ ወደር የለውም ደስ አለኝ ወንድሜ እንዲህ ማለት ነው እሱ ምን ስለሆነ ነው አስመሳይ ነው አንድ ጊዜ ሌላ እኮ ሴናሪዮ እኮ መፍጠር ይችላል ግን ነው እንደውም ምናለሱ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል ፋይሉን ሲዘጋው እንደዚህ ይሄንን ከማየት የሚበልጥ ደስታ ምን አለ ወንድሞቼ ልጆቼ እኔ ያሳደግኳ ሰዎች ከበሩ የሚባል ወሬ ከመስማት የበለጠ ምን የሚያስደስት ነገር አለ ይሄ ነው የሚያስደስተኝ እኔ
ልጆቼ ከበሩ እኮ በስጋ የወለደው ልጅ አይደለም ነገር ግን አብሮ ፓርትነር የነበሩ እሱ በጌታ ወደ ጌታ ያመጣቸው ደግሞ ኢንቨስት ያደረገባቸው የእግዚአብሔርን ቃል የዘራባቸው አሁን ዘሩ በቅሎ እንደዚህ አይነት ቸርነት ስታደርጉ ሰዎች ሲመሰክሩ ከመስማት የሚበልጥ ደስታ አለ እንዴ? የለም። ይሄ ነው የሚያስደስተኝ ከዚህ የሚበልጥ የሚያስደስተኝ ነገር የለም ብሎ ፋይሉን የዘጋበት ክፍል ነው እግዚአብሔር ሰዎች። እንዴ የጌታ መልአክ በሰማይ ለምን ይደሰታል? አንድ ሰው ንስሐ በመግባቱ ምክንያት በሰማይ መላእክቶች ዘንድ ታላቅ ደስታ ይሆናል ለምን ይባላል? የሚባለው ከእውነት ጋር ነው ደስ የሚላቸው ትሩዝ ነው። ሰዎች ወደ ጌታ መጡ የሚለው ቃል እኮ የታተመ ወንጌል ነው፣ እውነት ነው። ሰዎች ሲድኑ ማየት እውነት ነው፣ የተጻፈ ቃል ነው። ንስሐ ሰዎች ሲገቡ የሰማይ መላእክቶች እጅግ ደስ ይላቸዋል። የት? በሰማይ። ለምን? እውነት ነው። ከእውነት ጋር ነው ደስ የሚላቸው። ስላመጻ ደስ አይላቸው። ሰዎች ዳኑ ሲባል መላእክት ጭምር የሚደሰቱ ትሩዝ ስለሆነ እኮ ነው። እንዴ ከእውነት ጋር ደስ ይላቸዋል። ፍቅር ናቸው። እነሱም የፍቅርን አምላክ ያገለግላሉ። እግዚአብሔር ሰዎች ፍቅር ባህሪው እንዲህ ነው። የፍቅር መንፈስ ሲኖረን ከእውነት ጋር በጣም ነው ደስ የሚለን። እውነት ፍትህ ያለው ነገር ያስደስተናል። ሰዎች ሲያድጉ ከፍ ሲሉ ሲበዙ ሲያሸንፉ ሲዳሩ ሲወልዱ ሲጨምሩ የመስጋና ፕሮግራም ሲጣሩ አንደኛ የምንገኘው እኛ ነን። እግዚአብሔር ይባርካችሁ እንላለን። ሰዎች ሁሉ እየሰሙ እናመሰግናለን። ነገር ግን ስላመጻ ደስ አይለውም ፍቅር። የሰዎች መፍረስ ደስ አያሰኘውም። የሰዎች መውደቅ ደስ አያሰኘውም። የሰዎች መጎዳት ደስ አያሰኘውም። የእግዚአብሔር ሰዎች ስለዚህ በሕይወት ዘመናችን ላይ በጣም በጥንቃቄ ሕይወታችን መምራት ያለብን የፍቅርን መንፈስ በጣም እየጨመርን ስንሄድ በሰው መውደቅ አንደሰትም። በምንም ታምር አንደሰትም። በምንም ታምር ፍቅርን በኃይል የሚለማመዱ አካላት የሚለማመዱ ሰዎች የሰው ውድቀት አያስደስታቸውም። እነኛ ሰዎች የወደቁት በጥፋታቸው እንኳን ቢሆን ለምሳሌ አሁን ጽኑ ምክር አለኝ እኔ በጣም መጽሐፍ ቅዱስ ከመከረን ምክር መካከል በጣም ጽኑ የሆኑትን ሁለት ማሳየትና መጨረስ ፈልጋለሁ። የመጀመሪያው በሰዎች መቀጣት የተለየ ደስታ እንዲሰማን አይፈልግም መጽሐፍ ቅዱስ። ያ ሰው የሚቀጣው በጥፋቱ ሊሆን ይችላል፣ በበደሉ ሊሆን ይችላል፣ አምላክ ሊሆን ይችላል የቀጣው፣ በእሳት ተበልቶ ሊሆን ይችላል፣ እግዚአብሔር ሰማይ ምድር ተከፍታ ውጣው ሊሆን ይችላል። ነገር ግን ያ ሰው በሚቀጣበት ጊዜ የተለየ ደስታ እንዳይሰማ ምን ይላል? ጠላት ቢወድቅ ደስ አይበልህ። እንዴ ምሳሌ 24 17 እና 18 ጠላት ቢወድቅ ደስ አይበልህ። እንዴ ጠላቴ ወድቆ ለምንድን ነው የማልስቀው? ጠላቴ ወድቆ በቃ ጠላትክ ነው። ጎርቶክ ነበር። ተገዳድሮክ ነበር። ፊት ቆሞ ነበር። የእግዚአብሔርን ጽድቅ እንዳታደርግ ብዙ ነገር አድርጎ ነበር። አሁን ተቀጣ። እግዚአብሔር ቀጣው። ሲቀጣው ግን እልል እንድትል አይፈቅድልህም። ደስ አይበልህ ይላል። እንዴ ከዛ በመሰናክሉም ልብህ ሐሴት አድርግ። እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከርሱ እንዳይመልስ። ለምንድን ነው በዚህ መልክ የምትደሰተው? መደሰት እኮ እንዴ በጣም እኮ መጽሐፍ ቅዱስ አጋፔ ፍቅር እንድትቦርቅ አይፈቅድልህም። እንድትቦርቅ የሚፈቅድልህ ከእውነት ጋር ነው። ሰዎች ተደረገላቸው፣ አደጉ፣ ከፋሉ፣ በዙ፣ አሸነፉ ሲባል እንድትቦርቅ እንድትደሰት እልል እንድትል ይፈቅድልህና ነገር ግን ደግሞ ያንተ የሆነ ነገር ደግሞ ጠላት በሆነ አጋጣሚ ደግሞ ሲወድቅ ስታየው ተቀጥቶ እኮ ይችላል ያ ሰው። ነገር ግን ደስ እንዲልህ አይፈቅድልህም። እግዚአብሔር ቁጣውን ሊመልስ ይችላል። ኢቭን ያንተን መቦረቅ አይቶ ምን እንደዚህ ያስቦርቀሃል? በተቀጣው ቅጣት ነው ዋጋው የተከፈለው። አንተ ይሄን ያህል መደሰት አለብን ይላል ደግሞ ብሎ ያውቃል። ሂዱ የእግዚአብሔር ሰዎች እንዴ ትንቢተ ሕዝቅኤል ምዕራፍ 25 ከቁጥር 1 ጀምረን እስከ 5 አናነብም እንዴ? የእግዚአብሔር ቃል በጣም የሚገርም እኮ ነው። ይኸውላችሁ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ ነብዩ። በጣም ስሙኝ የእግዚአብሔር ሰዎች በጣም በጥንቃቄ ስሙኝ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ አሞን ልጆች አቅንተ ትንቢት ተናገርባቸው። ለአሞንም ልጆች እንዲህ በል የጌታን የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ መቅደሴ በረከሰ ጊዜ፣ የእስራኤል ምድር ባድማ በሆነች ጊዜ፣ የይሁዳን ቤት በተማረኩ ጊዜ ስለ እነሱ እሰይ ብለሃልና ስለዚህ እነሆ ርስት አድርጌ ለምስራቅ ልጆች አሳልፌ እሰጥሃለሁ። አሞን ይኸውላችሁ
አንድ ከባባር ቃል እዚህ ጋር አለ። ምን የሚል ጌታ እግዚአብሔር መቅደሴ በረከሰ ጊዜ የእስራኤል ምድር ባድማ በሆነች ጊዜ ምን ማለት ነው? እስራኤላውያን መቅደስ አረከሱ። ይሄን ተከትሎ እግዚአብሔር ቀጣቸው። ቅጣታቸው ደግሞ እስራኤልን ባድማ አደረጋት። ከዛ የይሁዳን ቤት ተማረከች። በዛን ጊዜ አሞን ሳቀ፣ እሰይ አለ። አሞን እንዴ እስራኤል የተቀጣችው በቅጣቷ ነው፣ በጥፋቷ ነው። እስራኤል ባድማ ሆነች፣ ምርኮ በምርኮ ሆነች፣ ተማረከች። ሌላ አካል መጣና ማረካት። በዚህ ጊዜ የአሞን ልጆች እሰይ አሉ፣ ተደሰቱ። እሰይ እንኳን ሆነ አሉ። እግዚአብሔር መጣ፣ ነብይ ላከ። እንዴት ነው እናንተ እሰይ የምትሉት? ለምን ቦረቃችሁ? እነሱን በቀጣሁ እኔ የነሱ ፍዳ በመጣ በኔ ቅጣት ውስጥ በወደቁ ምርኮ በሆኑ ጊዜ በሰዎች ዘንድ ተማርከው በሄዱ ጊዜ እሰይ ብለሃል፣ ስቃሃል፣ በጣም ፈንድቀሃል፣ ጮሃል። ስለዚህ ከመሳቅ ልክብሃሉ። እንግዲህ የመሳቅ ሰዎች ልጆች መጥተው አንተንም ይማርከዋል። አሳልፌ ለመሳቅ ልጆች ሰጥቻለሁ ይላል። እንዴ ምንድነው የእግዚአብሔር ዓላማ? የእግዚአብሔር ዓላማ የሚቀጣውን ይቀጣዋል፣ የሚያፈርሰውን ያፈርሰዋል፣ በደለኛውን ይቀጣዋል፣ ባድማ ያደርገዋል፣ ለምርኮ አሳልፎ ይሰጠዋል። ይሄ እግዚአብሔር ነው፣ የኛ አይደለም። በቀል ያንተ አይደለም፣ ያምላክ ነው። ነገር ግን ያ በቀል በመጣ ጊዜ እሰይ ያልክ፣ ሳክ፣ ቦረክ፣ በጣም ደስ አለህ፣ ተፍለቀለክ። ምን ያፍለቀልቃል እንደዚህ? ጉዳይ እኮ መውለድ እኮ አይደለም፣ መክበር እኮ አይደለም፣ እንዴ እድገት እኮ አይደለም፣ ልማት እኮ አይደለም የሆነው፣ ሞት እኮ ነው፣ ባድማ መሆን እኮ ነው፣ መማረክ ነው እኮ የሆነው። ያስደስታል አሞን። ይሄንን በማድረግ ምክንያት ከመሳቅ ሰዎች ልጆች አምጥቼ አንተም ራስ አስማርከሃለሁ አለው እግዚአብሔር። ለምን? እግዚአብሔር በጣም የምር አምላክ ነው። ሰዎች ሲቀጡ እንኳን ደስ እንዲለን አይፈልግም። ጠላቴ ሆይ በወርቅ ደስ አይበልህ እንኳን እንድትል ብዙ እንድትቦርቅ አይፈልግም። አማኝ ቅስስ ይላል። ያንተን የበደለክ ሰው፣ ያሳደደክ ሰው፣ የጎዳክ ሰው፣ ተከታትሎ ያጠቃክ ሰው፣ ብዙ ነገርን ያዘብ ሰው በሆነ በእግዚአብሔር ቅጣት ውስጥ ሲወድቅ እንደማይሆን ሆኖ ፍርክስክሱ ሲወጣና ባድማ ሲሆን ትዳሩ ሲናጋና የሆነ ነገሩ መናጋት ሲጀምር አንተ የምታስገባው ስለት የለም፣ አንተ የምትቦርቀው መቦረቅ የለም። ያ ሁሉ አመጽ በዚህ ተጠናቀቀ። አየሰው ልጅ ብለህ ካዘንክዘንለት እንጂ ምንም በቃ ቀስስ በል እንጂ እንደው የምስጋና ፕሮግራም ጠርተህ አከሌ ከዚህ ቀደም ጀምሮ ሲያሳደኝ ነበር አሁን ይሄው ተወጋ ብለህ የምትቦርቀው መቦረቅ የለም። እግዚአብሔር በዚህ ደስ አይለውም። አጋፔ ፍቅርም በዚያ ምንም አጋፔ ፍቅር ብዙ ነገሩ በጣም የአጋፔ ፍቅር ባህሪው በሰው ልጆች መፍረስ ደስ አይለውም፣ በሰው ልጆች መውደቅ ደስ አይለውም፣ በመፍረስ ደስ አይለውም፣ በአንተ መውደቅ ደስ አይለውም፣ በአንተ መፈራረስ ደስ በአንተ ኪሳራ አይደሰትም። በአንተ ኪሳራ የሚስቀው ሳቅ የለም። የእግዚአብሔር ሰዎች ለምን በኪሳራ አይደስ? ከዛ ይልቅ የሚደሰተው ከእውነት ጋር ደስ ይለዋል። ፍትህ ሲረጋገጥ ደስ ይለዋል። በፍትህ የሆነ ጉዳይ፣ በእውነት የሆነ ጉዳይ ከፍታ ሲመጣ ደስ ይለዋል። ያንን መደሰት ይደሰታል የእግዚአብሔር ሰዎች። ስለዚህ የአጋፔን ፍቅር ኤክሰርሳይዝ ስናደርግ ህይወታችን ይለመልማል፣ ኑሯችን ይለመልማል። ከሰው ጋር መኖር እንጀምራለን። በፍጹም በሰዎች መውደቅና መፍረስ ደስታ አናገኝም። እስራኤል ባድማ ስትሆን፣ እስራኤል እኔን በበደለች ጊዜ፣ በበተንኳቸው ጊዜ፣ መቅደሳቸውን ባድማ ባዶ ባረኩ ጊዜ፣ ምርኮ አድርጌ አሳልፌ በሰጠኋቸው ጊዜ አሞን ሆይ እሰይ ብልሃልና፣ ስቃሃልና፣ እንኳን ሆነባቸው ብልሃልና ብሎ እግዚአብሔር ይሄኛው እነኝንም የቀጣቸው በጥፋታቸው ነው። ግን ደግሞ አንተ እሰይ ለምን ትላለህ? እሰይ ማለት እኮ አይገባም። ከቻልክ መጸለይ ነው፣ ከቻልክ ማዘን ነው፣ ከቻልክ የሆነባቸው ነገር ልክ አይደለም ያሳዝናል አየው ሰው ልጅ ብለህ ቀሰስ ማለት ነው እንጂ መቦረቅን ምን አመጣው? አንዳንድ ጊዜ ባንተ ውድቀት በጣም ኤክሳይትድ የሚያደርጉ ሰዎች ወየውላቸው። ባንተ መፍረስ፣ ባንተ መውደቅ፣ ባንተ መቆም፣ ባንተ በፈለከው መጠን አለመሄድና ስታክ አድርጎ መቆም በጣም የሚያስደስታቸው ሰምተሃል እንዴ አይተሃል እንዴ ተመለከትከው እንዴ እያሉ በጣም በብዙ ደስታ የሚያዩ ሰዎች አስንላቸዋለሁ። ሞት እየደገሱ ነው በቤታቸው፣ ቅጣት እየመጣባቸው ነው በሞታቸው። በእያንዳንዱ እንቅስቃሴዎቻችን ቅጣት ይመጣል እግዚአብሔር ሰው። ስለዚህ በጣም ፍቅር ከእውነት ጋር ደስ ይለዋል እንጂ ስላመጻ ደስ አይለውም። ስላመጻ ደስ አይለውም የሚል ፍትህ አጉለን ባመጣነው ስኬት ደስ አይለውም። ጽድቅ ባለበት እንጂ ኃጢአት ባለበት ስኬት በምንም ተአምር ደስ አይለውም። ከዛ ይልቅ ግን ስለ እውነት ደስ ይለዋል።
እውነት በሆነ ጉዳይ ላይ በጣም ደስተኛ ይሆናል የሚል ጽኑ አቋም አለው ፍቅር እግዚአብሔር ቤታችንን በብዙ ፍቅር ሕይወታችንን በብዙ ፍቅር እንዲሞላው ጸሎቴም ምኞቴም ነው እግዚአብሔር ዘመናችሁን ይባርክ በክርስቶስ ኢየሱስ